በቅዱስ ቤተክርስቲያን በአምላከ ቅዱስ ጊዮርጊስ ቤተክርስቲያን እንደዘመርን በጽርሐ አርያም በመንግሥተ ሰማያት ተሰብስበን ፈጣራችንን ለማመስገን ያውቃን እግዚአብሔር ማህበራችን ይባርክልን። ከትናንትና ጀምሮም ሙሉ ክርስቶስ ተንሥአ እሙታን ያለ ሁሉ የሙሉ የዓመት ቀለም ሲያፈሱት ነው ያደሩ። አሁን እናንተ መጥታችሁ ምስጋና ስላቀረባችሁ ሐዋርያት እንደተቀበሉት ያውም የፍቅር ነው። እግዚአብሔር የሚበልጠው ከሁሉ ነገር ፍቅር ነውና ፍቅሩ ያዝልን፣ ሰላሙን ያሰማን። ነጋ ጾሙም ይገባል። ጾሙም አንዳንድ ሰዎች የሚሉት ነገር አለ፣ ግን ጾም ነው። ጾም ጠቃሚ ነው። ለስጋም ይጠቅማል። ለነፍስ ብቻ አይደለም፣ ለስጋም ይጠቅማል። አንድ እናት ነበሩ ይባላል። ልጆቻቸው አሜሪካ 7 ልጆች ነበሯቸው። ስልክ እየደወሉ ማዘርዬ የእኔ ቁርስ፣ የእኔ መክሰስ፣ የእኔ ምሳ፣ የእኔ እራት፣ የእኔ ብለው የ7 ልጆቻቸው እየበሉ 7 ሰው ያህል ሆኑ። መንቀሳቀስ አቃታቸው። በማኪና ሆስፒታል ወሰዷቸው። ዶክተሩ መረመራቸውና ማዘር የእርሶ በሽታ የታወቀ ነው አላቸው። መድኃኒት አለው አሉ። አዎ አለ። መድኃኒቱ ምንድን ነው? ጠዋት 1 ዳቦ ማታ 1 ዳቦ ብሉ ሲላቸው ከእራት በኋላ ነው አሉ። 9 ሊሆንላቸው ማለት ነው። አይደለም 7 ሁሉ ይተውትና ዳቦ ብቻ ብሉ ብለው ዶክተሩም ራሱ ጾም ያዝዛል። የእኛ ቤተክርስቲያንም ለስጋም ለነፍስ ስለሚጠቅም ጾም ትፈውስ ቁስለ ነፍስ ወታጠምን ኩሎ ፍትወታተ ዘሥጋ ነው። ደም ብዛት የለም፣ ስኳር የለም፣ ሁሉ ነገር ያለም ከጾሙ ጋር እየሰገዱ ስግደትም ያስፈልጋል። ስንጸልይ ቁመን ስንጸልይ በሁለት አይናችን ብቻ ነው የምናለቅስ። ከሰገድን ግን አካላችን በሙሉ በላብ ያለቅሳል ማለት ነው። ስግደት በጣም ከባድ ነው፣ ለሁሉ ነገሩም ይጠቅማልና አዳራችን ቤተክርስቲያን ስለ ሀገራችን ስለ ሰላም እንጸልይ። አሁን ሰላም እየመጣ ነው። አሁን ሰላም ሊነጋ ነው። አሁን ሊነጋ ነው፣ ግን ትንሽ በሽታ ስላለ ከበሽታ እግዚአብሔር እንዲሰውረን ከመከራ ሥጋ ከመከራ ነፍስ አምላከ ቅዱስ ጊዮርጊስ ሰማዕቱ ፍጡነ ረድኤት ጨሰ ገበዝ ነው። የኢትዮጵያ ጨሰ ገበዝ ማለት ማነው? ጊዮርጊስና መብርሃን በሥጋ ቤተሰብ ናቸው። አሁን መጀመሪያ ለሥላሴ 3 ጊዜ ይሰገዳል። በኋላ ለመስቀል ይሰገዳል። ለእመቤታችን ተሰግዶ ለጊዮርጊስ ነው የሚሰገድ። ነውር ነው። ሕጉ ታነገሥት ያስቀመጠው 3 ጊዜ ለሥላሴ፣ ለእመቤታችን፣ ለመስቀል፣ ለጊዮርጊስ። አሁን የእመቤታችን በዚህ አለ የእሷ ፎቶ፣ የጊዮርጊስ በማዶ በዚህ ነው። እንደዚህ ነው ሕጉ የሚያዘው። በሰማይ ሂደን ግዴታ ጊዮርጊስ እንድንሰግድ መጽሐፍ አስቀምጦታል። ስለዚህ ከእመቤታችን አይለይም። ፍጡነ ረድኤት ጨሰ ገበዝ የኢትዮጵያ ነው። በዚህ አላማጣ የሚባል ሀገር የምታውቁ ከሆነ በ1 ዓመተ ምህረት ዘመነ ኮረም የሚባል ጦርነት መጣ። አሕዛብ መድፍ ታንክ ይዘው፣ ኢትዮጵያውያን ግን ጊዮርጊስ ስዕል ይዘው መሳሪያ አልነበራቸውም። በኋላ ተንቀጠቀጡ። መድፍና ታንክ የያዙ ሰዎች ገረካሕሱ በሚባል ሸሹ። በኋላ ለምን ታንክና መድፍ ይዛችሁ እንዴት ትሸሻላችሁ ሲባሉ አይ አላህ መጣ አሉት። ለማን? ለጊዮርጊስ በነጭ ፈረስ ታያቸው። በኋላ ከተማ ምን ይባላል? አላማጣ ይባላል። ያን ጊዜ አላህ መጣ ስለተባለ ማለት ነው። ስለዚህ በአድዋም ይሁን ሁሉ ነገር ታቦተ ጊዮርጊስ ይዘው ነው የሚዘምቱ አባቶቻችን። አሁን ግን የጻድቃን ጠላቶች የእመቤታችን ጠላቶች ስለበዙ ዝም ብለው ስርዓት የሌላቸው እብዶች እብድ ስለበዛ ማለት ከተማ አሁን እብድ ነው የበዛ። አንድ ንጉሥ በዘመናቸው እብድ በዛ፣ ከተማ ተበጠበጠ። ምን ሆነ ነው ከተማ የተበጠበጠው ብለው ጠየቁ ንጉሡ። እብዶች በዛው። ስንት እብድ አለ በከተማ? አልቆጠርናቸውም። እስቲ አንድ እብድ አምጡልኝ አሉ። አንድ ጠዋት የተነሳ እብድ አመጡላቸው። ንጉሡ ወንበራቸው ቁጭ ብለው አንተ አሉት ለእብዱ፣ ምን ነካዎት አላቸው። ከተማ የሚበጠበጠው ማን ነው? እብዶች። ስንት እብድ አለ በከተማ? 2። ማና ማን? አንድ እኔ፣ አንድ እርሶ አላቸው። ቦልስ ጥሩልኝ አሉ። ይኸው ጀመረዎት። እኛም እንደዚህ ሆነ የጀመረን አልባላና በየመንገድ ያሉ እብዶች ሰምታችሁ የእመቤታችን ፍቅር የቅዱስ ጊዮርጊስ ፍቅር ከሁላችን ጋር ይሁን።